ዌልካም ተመልሰን መተናል። ቆንጆ ጊዜ እንደምታሳልፉ ምንም አይነት ጥርጥር የለኝም። ምክንያቱም ይሄ የኛ ጊዜ ነው። ሱስ እንድታቆም አሁን ለጊዜ ነው የመጣሁት። ለዛሬ ግን ባዶ እጄን አልመጣሁም። እጅ ማንሻችን ይዤ ልመጥቻለሁ። እሺ ታውቁ እቺንም ጨምርበት እና ሱስ እንድታቆም ምን ላግዝ? አንድ ጥያቄ እንዳይቀና ገብቷቸው ሱስ እንድታቆም እጅ መንሻ ልስጥ አለውና እንጫትና ሲጋራ ነው የሰጠው። እሺ ቀጥል። ጥያቄ ከመለስክልኝ እስማማለሁ ሀሳብን፣ ካልመለስክ ግን ካሜራ ይዘን አንድ አቆም ከዚህ በኋላ እሺ እሺ ነበረች። በጣም ቆንጆ ናት። መኪና የነዳች ትሄዳለች ወደ ቦታ እና ቦታው በጣም አስፈሪ ቦታ ነው። ጎማ ይፈነዳባታል። እንደምንም ብላ ወርዳ ትሪት ምናምን ወጣ ጎማ ትፈታዋለች። ጎማውን ካወጣት እየቸኮለች ስለነበረ ጎማውን ስታወጣ ሙሉ ብሎኖቹ ወደ ቦይ ውስጥ ይገባል እና እቺ ሴት ለመሄድ ምን ማድረግ አለባት? ምናልባት ያው ቅርብ ላለ ሰው ትደውላለች። ኔትወርክ አይሰራም። ከመኪናው ላይ ሆነ ማግኔት ምናምን ፈልጋ ወደለም እንደዛም ምንድነው? እሺ መልሱ ብሎን ከእያንዳንዱ እግር ላይ አንዳንድ ብሎን ትፈታና አስራ ወደ ጎምሳ ድረስ ትሄዳለች። አዎ አራት አይደለ? ከሶስቱም አንዳንድ ፈታ ስታስር ወደ ጎምሳ ይወስዳታል። ልክ ነው። እሺ አንተ ልክ ነህ። አየህ ቃሉ ነው እንጂ እኔ ገደባት what ቡም እንመልሳታለች። ፓርቲ እስኪ እንጂ ነው ገደባት እና አስራ ወደ ጎምሳ ድረስ ትሄዳለች። አንተ ልክ ነህ። አየህ ቃሉ ነው እንጂ ነው ገደባት። ሁለተኛ ካሜራ ፊት እንዳትቆም ብለዋል። በቃ እኔ ቃሚ ነኝ እንጂ ደደብ አይደለሁም። what ጉዳዩ ከባድ ነው ጉዳዩ አፍቼ ነበር ነበር አበረደሽ አንተ ዝም ብለህ ገርመጥመጥ አንተ እዚህ ተርመጥመጥ እኔ ተነሽ ድረስ። ወይኔ ግን ምን ሆና ነው ድመት ከኋላ? ኧረ አንዳንዴ ቫይራል ለመሆን ብለን የሚያደርገንን ማሳጣት የለበትም። ኧረ አድቡ ምዕመናን። እሺ ምንድን ነው ደግሞ አዶናይ ታሰረ ሲባል? እሺ ታሰረ ሲባል ሪያክሽን ነው መሰለኝ። እስኪ ገና ነው ሙሉ እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? አዶናይ ታሰረ እንዴ? ይብራቸው አባባ ኧረ አባባ አክሽናቸውን አይታችሁታል? ኧረ ትወና፣ ኧረ ኮሜዲ ወይኔ አይ ቲንክ ከሙን ጋር ያለችው ቺካ አልቅሳ ነበር መሰለኝ አዶናይ ታሰረ ተብሎ ማለት ነው። እና እያሸሞሩ ነው አባባ እያሸሞሩ። ከባድ ነው ጉዳዩ የሚያስብል። እሺ እስኪ ማዘርዬ ሰርጉን ቀወጡት እስኪ ሰብ አዎ የድሮራ አይደል እንግዲህ ፒያሳ እንደዚህ አንቀጠቀጡ ነበር ማለት ነው። ሰብ
አይታ ዳሳይታት እሺ ምንድን ነው አሁን አሟሟት ነው ወይ የሚያስብል አወዳደቅ ነው ወይ ዘንጦ ከቤት ሲወጣ ብሎ ወይኔ ስቱ ወይኔ ላይ ያልታጠበም በስመ አብ ጭቃ ውስጥ እንዲሁ ዝብዝፍ ያሉት። እስኪ ደግሞ ሊያቆየን ደግሞ ምንድን ነው? እስኪ ይሄ ደግሞ ያበደ ነው። እስኪ ጭፈራ ነው። ገብቷችሁ ጭፈራ ነው አይደል? እየጨፈሩ ነው። ጭፈራ ድብድብ ነው። ድብድብ ጭፈራ ያውን ያሳቀቃል። ድብድብ እየጨፈሩ እኮ ነው በጉሮሯቸው ምናምን እያሉ ክትከታ ከባድ ነው ጉዳዩ ስላድር ነው ዛሬ። አሁን እኚህ እናት ትልቅ እናት ናቸው፣ ደርበብ ያሉ እናት ናቸው። የሚያወሩትን ሚስቶችዬ እንዲሁም ባሎችዬ ባለትዳር ሰዎች ወይም ትዳር የመሰረት ህይወት ያላችሁ ሰዎች ዝግጅት ላይ ያላችሁ ሰዎች አዳምጡ። የትልቅ ሰው ምክር መካሪ ስለጠፋ ነው ብዙ ነገራችን የተበላሸው። ምዕመናን ስሟቸው። ለሰው አትናገር። አንድ እርምጃ ከሄዳችሁ አለቀ ትዳር። አንድ ሰው እናትሽም ትሁን ጓደኛ ትሁን ለሆነ ሰው ከነገርሽ ከዛ በኋላ ትዳርሽ እንደመረሰ ማውቃለሽ። እውነት ነው። ትዳር ሚስጥር ነው። በፍጹም በፍጹም ማለት ነው። አትሻገሪም። አንድ ብቻ እንዲያረገኝ ካልሽ ያልሻት ትዳርሽ እያዳመጣችሁ እጅ በደረት አድርጎ ወደዚህ ወደዛ እያላችሁ የሚጠቅም ነገር ነው። ስሙ መሳቅ ብቻ አይደለም። ስሙ አዳምጡ። እውነት አሳልፈሽ መስጠት አለቀ በቃ። ከዛ በቆ ይረዝማል እኮ እሷ ለዛ ለሰል በቃ ሰው ደግሞ ሁሉ ሰው ካወቀት ይሄን አንቺ ደግሞ ተቀጥል ለምን ታላልፈተው እንደረደረ ያለሽ ለመፍታት የሚያግዘው በቃ ሁሉ ሰው ካወቀው ምናምን ያለሽ እና ይሄን የሚያደርገው ሰይጣን። ስለዚህ ድብቅ ያለ ትዳር ድብቅ ብለን የምንኖርበት ነው እንጂ ማዘርዬ በዚህ ዘመን ላለ የትዳር ህይወት በጣም አስተማሪ ነው። ብዙ ጥጋበኛ በዝቷልና ጥሩ አይደለም። መቻቻል መከባበር ወሳኝ ነው። በጣም የሚጠቅም ነገር ነው እያወሩ ያሉት። እውነት አዳምጧቸው በደንብ። ከማን ጋር ይኖራል? ምክንያቱም አንድ ሰው ሁለት ሆኖ መኖር ከባድ እኮ ነው። ሰው ሁለት አንድ ላይ ለማድረግ በጣም ብዙ ዘመን ይፈጃል። በጣም አንቺ የተለየ ካልቸር ነው፣ እሱም የተለየ ነገር ነው ያለ የተለየ አስተሳሰብ እንደዚያ ሰዎች እኮ ሲዋሃዱ እኮ ጊዜ ይፈልጋል። ስለዚህ ትዳርን መጠበቅ ትልቅ ነገር ነው ብዬ አስባለሁ። እንደው ይሄ ሁሉ መልካም ነገር ነው ያካፈልሽን እስካሁን ድረስ እኛ የምንማርበት ነቅተን የምናይበት ራሳችንን የምንመረምርበት ብዙ ነገሮችን እንድናስተውል የሚያደርጉ ብዙ ቃላቶችን እንግዲህ የኖርሽውን ኑሮ አንቺ ቀለል አድርገሽ ታወሪናለሽ። ቡም አጨብጭበናል። በጣም ዛሬ የሚያስቅ ለጭንቅላት ምግብ የሆነ አስተውሎታችን የሚጨምር የማማ ንግግር ይሄኛው፣ እንዲሁም የነዛ ደግሞ በጣም ፈኒ የሆነ ድብድብ አንለው ጭፈራ፣ ብቻ አዝናኝ የሆኑ ቪዲዮዎችን አይተናል። ገና እንጨምራለን፣ አዳዲስ ነገሮችን እናመጣለን፣ እንስቃለን፣ እንማራለን፣ እንጫወታለን። እርግጠኛ ነኝ እንደወደዳችሁት። ስለዚህ እንዳትረሱ ሁሌ ሼር፣ ኮፒ ሊንክ፣ ሰብስክራይብ ማድረጋችሁ የሚያዝናና ነገር፣ የሚያስደስት ነገር፣ የሚያስተምር ነገር ሁሌም ያለች ነው ጆሲ ጋ ነው ማለት ነው። መልካም ጊዜ። ቡም